ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል የሚካሄደው የህልውና ጦርነት ባለፉት 2 ቀናት ተጠናክሮ መቀጠሉ ታወቀ። በርካታ ቀጠናዎች የአገዛዙ ይዞታዎች ላይ ጥቃት በመፈጸም እየተካሄደ መሆኑን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። በደባርቅ አካባቢ በተደረገው ውጊያ በርካታ የአገዛዙ ሰራዊት አባላት ምርኮኛ መሆናቸው ተመልክቷል። በወሎ በሸዋና በጎጃም በየቀጠናው የሚካሄደው የህልውና ተጋድሎ ከወትሮ በተለየ ሁኔታ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ መቀጠሉን የሚደርሱን መረጃዎች ያመለክታሉ። የዘውትር ተሳታፊያችን በርካታ መረጃዎችን ይዞ እየጠበቀን ነው። በማዕከላዊ ጎንደር በወገራ ወረዳ ገደብዬ ከተማ ላይ ሰፍሮ የነበረውን ያገዛዙ ጥምር ጦር የፋኖ ኃይሎች ከ6 ቀን በፊት በፈጸሙት ጥቃት 3 ምሽጎችን ተቆጣጥረው በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ በማድረሳቸው ከተማዋን ለግማሽ ቀንም ተቆጣጥረው እንደነበር ይታወቃል። የፋኖ ኃይሎች ከተማዋን የልባቸውን ሰርተው ለቀው ከወጡ በኋላ ግን የአገዛዙ ጦር ከሌላ ቦታ በመምጣት ወደ ከተማዋ በመግባት የሚታወስ ጉዳይ ነው። ነገር ግን የፋኖ ኃይሎች ዝክረ ገደብዬ ሰማዕታት በሚል በአካባቢ ወታደራዊ ዘመቻ በመጀመራቸው በተለይ በገደብዬ በደባርቅ ዙሪያ ቦዛም በአምባ ጊዮርጊስና በወርቀ ደሞ በተባሉ ቁልፍ ወታደራዊ ይዞታዎች ላይ የነበረውን የመከላከያ ሰራዊትና የአድማ ብተና ኃይል ከፍተኛ ጥቃት በመፈጸም ድል በድል ተጎናጽፈዋል። በዚህ አካባቢ በ11 የውጊያ ቀጠናዎች ላይ ጥቃት በመፈጸም 11 የብልጽግና አመራሮችን ጨምሮ ከ102 በላይ የአገዛዙ ጦር መደምሰስ መቻላቸውንና በርካታ የአገዛዙን ከከባድ ወታደራዊ ምሽጎች በርካታ የአገዛዙን ጦር ከባባድ ወታደራዊ ምሽጎችንና ከተሞችን መቆጣጠር መቻላቸውን እንደዚሁም ከፍተኛ የቡድንና የነፍስ ወከፍ መሳሪያዎችን በእጃቸው ማስገባታቸውንና በአጠቃላይ ከገደብዬ ከተማ ጀምሮ አምባ ጊዮርጊስ እስከ ደባርቅ መግቢያ ድረስ ያለውን የአስፓልት መንገድ ለረጅም ጊዜ ይዘው የመከላከያ ሰራዊቱ እንዳይንቀሳቀስ በማድረግ ወደ ጎንደር ከተማ እንዲያፈገፍግ ማድረግ መቻላቸውን ነው ያስታወቁት። በዚህ አካባቢ በተደረገው ውጊያ እጅግ በጣም ከፍተኛ የሆነ የሰራዊት ድምሰሳ እንደተፈጸመና ደም መላሽ የፋኖ ኃይሎች የመከላከያ ሰራዊቱን የሞተባቸውን 18 ንጹሃንን በ10 እና በ15 እጥፍ ደም በመመለስ ውጤት በማሳየት ላይ እንደሚገኙና ውጊያውን በዛ አካባቢ አሁን ተጠናክሮ እንደቀጠለ ነው የደረሰኝ መረጃ የሚያመላክተው። ይህ በእንዲህ እንዳለ በምዕራብ አርማጭሆ ወረዳ አብርሃጅራ ከተማ ላይ ልዩ ስሙ ድልድይ በተባለ ቦታ ላይ የፋኖ ኃይሎች በወታደራዊ ተሽከርካሪዎች ላይ በአጀብ ሲጓዙ በነበሩ የአገዛዙ ጦር ላይ በፈጸሙት ማጥቃት ከ30 በላይ የአብይ አህመድ ጦር ሙትና ቁስለት ሲሆን 3ቱን ደግሞ በመማረክ በፋኖ ኃይሎች ተይዘው እንደተወሰዱ የአካባቢው የዓይን እማኞች ለአንከር ሚዲያ አስታውቀዋል። ዛሬ ደግሞ ከጎንደር ከተማ አቅራቢያ ባሉ ከተሞች ላይ በተለይ በማክሰኝት ጸዳ እንዲሁም በለሳ መገንጠያ በተባሉ ቦታዎች ላይ የፋኖ ኃይሎች በአገዛዙ ጦር ምሽጎች ላይ በፈጸሙት ከባድ ማጥቃት ተከትሎ በአካባቢው ከባድ ውጊያ መቀስቀሱ ሲታወቅ ከአዲስ ዘመን እስከ ጎንደር ያለው ዋናው አውራ ጎዳና መንገድ ከመኪና እንቅስቃሴ ውጭ ሆኖ መዋሉን የአካባቢው የዓይን እማኞች አስታውቀዋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን እናርጅና ውጋ ወረዳ የአገዛዙ ጦር ከወረዳው አመራሮች ጋር በመሆን ከደብረ ወርቅ ከተማ ተነስተው የሚኒሻ አባላትን ሰብስበው ስምሪት ለመስጠት ወደ መጣያ ከተማ ሲጓዙ በፋኖ ኃይሎች በተፈጸመባቸው የደፈጣ ጥቃት የወረዳው የጸጥታ ኃላፊን ጨምሮ በርካታ የአገዛዙ ጥምር ጦር አባላት ላይ ጉዳት መድረሱን ለማወቅ ተችሏል። በዚሁ ዞን አነደድ ወረዳ አንበር ከተማ ላይ የፋኖ ኃይሎች ዘልቀው ወደ ከተማዋ በመግባት በፈጸሙ ጥቃት ከ26 በላይ የአብይ አህመድ ጦር ተደምሶ እንደሚታይ በተለይ ገተምና የመገች በተባሉ የከተማዋ ክፍሎች ላይ የነበሩ ወታደራዊ ምሽጎች ሙሉ በሙሉ ማስለቀቅ መቻላቸውን ነው ተያይዞ የደረሰን ዜና የሚያመላክተው። ይህ በእንዲህ እንዳለ በማቻከል በዚሁ ዞን በማቻከልና ስናን ወረዳዎች በሚገኙ ዝናፈር፣ ገሞ፣ መካነ ጽዮን፣ ጨቢ መስቀሊ በተባሉ ቀበሌዎች ላይ በተደረገው ጠንካራ ውጊያ የፋኖ ኃይሎች ከ28 በላይ የአገዛዙ ጦርን መደምሰስ መቻላቸውና ከ12 በላይ ማቁሰል መቻላቸውን
ለማወቅ ተችሏል። በምስራቅ ጎጃም አካባቢ በበርካታ ምሽጎች ላይ የፋኖ ኃይሎች ጥቃት በመፈጸም በአገዛዙ ጦር ላይ በተለይ በዋናነት በሚኒሻ በአድማ ብተናና በመከላከያ ኃይሉ ላይ ከፍተኛ ጉዳት ከማድረሳቸው በተጨማሪ እስከዛሬ ድረስ በቁጥጥራቸው ስር ያላረጉትን በመከላከያ ተይዞ የነበሩ ምሽጎችን ደርምሶ በመግባት ከተሞችን በመቆጣጠር ላይ እንደሚገኙ ነው ተያይዞ የደረሰን ዜና የሚያመላክተው። በሌላ ዜና በሰሜን ሸዋ በምንጃር ሸንኮራ ወረዳ ላለፉት 3 ተከታታይ ቀናት በአገዛዙ ጦር ላይ በፋኖ ኃይሎች መካከል በአገዛዙ ጦርና በፋኖ ኃይሎች መካከል በተቀሰቀሰው ውጊያ በአገዛዙ ጦር ላይ ሰብአዊና ቁሳዊ ክሳራ ደርሶበታል። በተለይ በዚሁ ቀጠና ኮርማ፣ ሀገረ ማርያም፣ ሐሙስ ገበያ፣ ስቻትና በረህት አካባቢዎች በከባድ መሳሪያ የታገዘ ከባድ ጦርነት እየተደረገ እንደሆነ ለማወቅ ተችሏል። በተለይ ደግሞ ዛሬ የውጊያ ቀጠናው ምንታምርና መተብላ ወደ ተባሉ አካባቢዎች የዋለ ሲሆን አካባቢዎቹን ለመቆጣጠር የተንቀሳቀሰው የአገዛዙ በርካታ ክፍለ ጦር ያልጠበቀው መልሶ ማጥቃት ደርሶበት በሽሽት ላይ መሆኑን የአካባቢ ነዋሪዎች ለአንከር ሚዲያ ተናግረዋል። ይህን ከፍተኛ ወታደራዊ እንቅስቃሴ ተከትሎ የፋኖ ኃይሎች ባልተጠበቀ ቦታ ማለትም ነፋሳና ጭቃ ቆላ በተባሉ አካባቢዎች ላይ በሚገኙ የአገዛዙ ጦር ወታደራዊ ካምፖች ላይ ጥቃት በመፈጸም ከፍተኛ ጉዳት ማድረሳቸውን ለማወቅ ተችሏል። በሌላ ዜና በሰሜን ወሎ ራያ ቆቦ ወረዳ ብዬና አረፋ ጊዮርጊስ አካባቢዎች ላይ በዚህ ሰዓት ከፍተኛ ውጊያ እየተደረገ እንደሆነና የፋኖ ኃይሎች ከባባድ ወታደራዊ ምሽጎች ላይ የነበረውን የአድማ ብተናና የመከላከያ ሰራዊት አባላት ይዞታ የነበረውን በከበባ በማጥቃት በዚህ ሰዓት የደረሰው ጉዳት ለማወቅ ባይቻልም ውጊያው ግን በፋኖ ኃይሎች የበላይነት ከፍተኛ ማጥቃት እየተፈጸመ ሲሆን ምናልባትም በዚህ አንተና እኔ በምንነጋገርበት ሰዓት የጠቀስኩልን ጎብዬና አረፋ ጊዮርጊስ የሚባሉ አካባቢዎችን ለመቆጣጠር የፋኖ ኃይሎች አልመው በ3 አቅጣጫ ጥቃት መፈጸማቸውንና ወደፊት እየገፉ እንደሚገኙ ነው ተያይዞ የደረሰኝ መረጃ የሚያመላክተው። በጣም አመሰግናለሁ። አርበኛ አስረስ ማረዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ። እንግዲህ ወቅታዊ ሁኔታዎች ላይ በማተኮር የተለያዩ ጥያቄዎች ስላሉኝ ዛሬም እንግዳ አድርጌያለሁ። የምንጀምረው ሰሞኑን ከተካሄዱ ወታደራዊ ሌሎች እንቅስቃሴዎች ጋር በተያያዘ ያሉትን መረጃዎች ናቸው። ከዛን ጀምር። አመሰግናለሁ መሳይ። እንግዲህ ባለፉት 7-8 ቀናት በርካታ አውደ ውጊያዎች ሲደረጉ ነው የቆዩት። ያው በተደጋጋሚ ለአንድ ዓመት ከ6-7 ወራት ሲደረግ እንደነበረው በብዙ የጎጃም ቀጠናዎች በሌሎችም አካባቢዎች ጭምር ወራሪው አብይ አህመድ ሰራዊትና በፋኖ ኃይሎች መካከል ከባባድ አውደ ውጊያዎች ሲደረጉ ሰንብተዋል። በርካቶቹ አውደ ውጊያዎች ውጤታቸውም ሂደታቸውንም በተመለከተ በተለያዩ ሚዲያ ፕላትፎርሞች በእናንተም በሌሎች ሚዲያዎች አማካኝነት በሚመለከታቸው የፋኖ አደረጃጀቶች የፒአር ሰዎችና ሌሎች አመራሮች አማካኝነት ለህዝብ ሲደርሱ ቆይተዋል። ለአብነት የተወሰኑትን ያክል ብናነሳ ጠንከር ያሉትን ለምሳሌ በትላንትናው ዕለት መርጦ ለማርያም ዙሪያ የአባይ ሸለቆ ብርጌድ በቀጠናው ከተሰለፈው የጠላት ኃይል ጋር ከጠዋቱ 1 ሰዓት እስከ ምሽቱ 4 ሰዓት አካባቢ ድረስ ጠንከር ያለ ውጊያ ያደረገበት ጊዜ ነበረ። በመርጦ ለማርያም ከተማ ዙሪያ በተለይም ዶማ፣ ድቦ እና ሌሎች ቀጠናዎች አካባቢዎች አቡናይብ የሚባል በርላይ የሚባል ቀጠና ላይ ጠላት ጠንካራ ምሽግ ይዞበት የነበረው ላለፈው 1 ዓመት ያክል በድንጋይ ካብ በመስራት በሰው ቁመት ልክ ጉድጓድ በመቆፈር የአብያተ ክርስቲያናትን ቅጥር ግቢ እንደምሽግ በመጠቀም ሞርተር የሚተኩስባቸው ዲሽቃዎች የሚተኩስባቸው ስትራቴጂክ የሆኑ ቦታዎችን ማስለቀቅ ተችሏል። በዚህ ሂደትም የአንድ ግዛቸው የሚባል የሻለቃ መሪን ጨምሮ በርካታ የሰራዊቱ መካከለኛ መኮንኖችና አዋጊዎችን እንዲሁም ተራ እግረኛ ሰራዊቶችን መደምሰስ የተቻለበት መማረክም የተቻለበት ዕለት ነበር። የቡድንና የነፍስ ወከፍ መሳሪያዎችም ተማርከዋል። ጠላት ከማህበረሰቡ ከገጠሩም ከከተማው ማህበረሰብ በመቀማት ጭምር ያጠራቀማቸው የተለያዩ ቁሳቁሶች፣ የቤት ዕቃዎች
የተወሰነ በኪስ የሚያዙ ገንዘብ፣ ጌጣጌጦች፣ ሌሎች ተራ የሚመስሉ ቁሳቁሶች ጭምር ምሽጉ ላይ ተገኝተው አንዳንዶቹን ለተወሰደባቸው ሷድርና ነዋሪዎች መመለስ ተችሏል። በቀጠናው የነበረ ስኳር፣ ሌሎች ደረቅ ሬሽን እንደ ነዳጅ የመሳሰሉ ተተኳሽን ጨምሮ በርካታ ለጠላት ሰራዊት ግብዓት የሚሆኑ ማቴሪያሎችን በአባይ ሸለቆ ብርጌድ ስር እንዲገቡ ተደርገዋል። ይህንን ውጊያ የመራው የብርጌድ አዛዥ ሻለቃ ተቋማት ጣቢያዎች ላይ በጤና ተቋማት ላይ ድብደባ እየፈጸመ እንደሆነና በህዝብ ላይ በደል እየፈጸመ እንደሆነ እና በቀል እየፈጸመ እንደሆነ ለማወቅ ተችሏል። ይህ ጥቃት ተጠናክሮ የቀጠለ እንደሆነና በደቡብ ወሎ በሐይቅ፣ በወረባቦ፣ ቢስቲማ፣ በደሴ ለምሳሌ ሰሜናዊ ምዕራብ የሚገኙ ኩታበር፣ ቦሩሜዳ፣ በደቡብ ምዕራባዊ ቀጠና የሚገኙ ጉጉፍቱ ሙሉ በሙሉ በፋኖ ቁጥጥር ስር ገብቶ የመንግስት ሚዲያዎችና ደጋፊ የዲጂታል ሚዲያ አባላቶቹ በወልዲያና በደሴ አካባቢ ያለው እንቅስቃሴ በመከላከያ የበላይነት እንደሆነ ያደረጉ ለህዝብ የሚያሰራጩት መረጃ በፍጹም ሐሰት እንደሆነና አሁን የጠቀስኩልህ የወረዳ ከተሞችና በዙሪያው የሚገኙ ቀበሌዎች ሙሉ በሙሉ በፋኖ ቁጥጥር ስር ገብተው አልፎ ሂዶ ደግሞ በደቡብ ወሎ ምዕራባዊ ቀጠና ጉጉፍቱ የሚባለውን ታሪካዊ እና ስትራቴጂካዊ ጠቀሜታ ያላትን ከተማ መያዝ መቻላቸውና በአጠቃላይ በስርዓቱ ከአንድ አውራ ጎዳና ውጪ የደቡብና የሰሜን ወሎ ቀጠናዎችን ሙሉ በሙሉ በፋኖ ኃይሎች መነጠቁን የሚያሳዩ በርካታ መረጃዎች ይወጡ ይገኛሉ። ለምሳሌ ከጎጃም ወደ ደሴ የሚወስደው ዋና አውራ ጎዳና መንገድ በፋኖ ቁጥጥር ስር ውስጥ ነው የሚገኘው። እንዲሁም ከደሴ ወደ ወልዲያ የሚወስደው መንገድ ሐይቅን፣ መርሳን፣ ሁርጌሳን፣ ሌሎችንም ይስማ ንጉስን፣ ውጫሌ ከተሞችን የፋኖ ኃይሎች መቆጣጠራቸውን ተከትሎ ከደሴ ወልዲያ የሚወስደው መንገድ ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኝ ታውቋል። ሌላው እንግዲህ ሶስተኛውና ዋነኛው መንገድ ከወልዲያ ወደ ደብረታቦር በሚወስደው ትልቅ አውራ ጎዳና ላይ ከጋሸና በስተቀር ሌሎች ከተሞች በፋኖ ቁጥጥር ስር መግባታቸውን ተከትሎ በጋሸና ከተማ ከፍተኛ ውጊያ እየተደረገ መሆኑ ታውቋል እና ይሄ ወደ ደብረታቦር እና ጎንደር፣ ባህር ዳር የሚወስደው አውራ ጎዳና በፋኖ ቁጥጥር ስር መውደቁን ነው ለማወቅ የተቻለው። ሌላው ደግሞ ከአግስታ በጋሸና በኩል አድርጎ ወደ ላሊበላ የሚወስደው መንገድ በፋኖ ቁጥጥር ስር መግባቱንና ሌላው ከደብረ ብርሃን ወደ ደሴ የሚወስደው ዋና አውራ ጎዳና መንገድ የፋኖ ኃይሎች በቁጥጥር ስር አድርገው አሁን እነሱ ብቻ እየተንቀሳቀሱበት እንደሆነና የመንግስት ብቸኛ ምርጫ አፋር ሚሌ በጭፍራ በኩል ወደ ሐራ ወይንም በሚሌ በኩል አድርጎ አሳይታን አድርጎ ኮምቦልቻ ብቻ እየተጠቀመ እንደሆነና በዚህ አካባቢ አልበቃውም ስላለ የኢትዮጵያ አየር መንገድ አውሮፕላንን የሲቪል ማመላለሻ አውሮፕላኖችን በመጠቀም ከተለያዩ ኦሮሚያ ክልል አካባቢና የደቡብ ክልል አካባቢዎች ሰራዊቱን እየጫነ ኮምቦልቻ ላይ እያራገፈ እንደሆነ መረጃዎች ደርሰውናል። በተለይ ደግሞ ወለጋ አካባቢ የሚገኘውን ሁሉንም ሰራዊት አስወጥቶ በኮንቮይ አድርጎ በቡሬ አድርጎ በጎጃም አድርጎ ወደ ወሎ ለመውሰድ ከፍተኛ እንቅስቃሴ እያደረገ እንደሆነ መረጃዎች ያመላክታሉ። በአጠቃላይ ሰራዊቱን በሙሉ ወደ ወሎ አስገብቶ ለመከላከል ሙከራ ያደረገ ቢሆንም በእነዚህ አካባቢዎች የፋኖ ኃይሎች ከፍተኛ ጥቃት በመፈጸም በርካታ ወታደራዊ ጠቀሜታ ያላቸውን ወረዳዎች፣ ቀበሌዎች፣ ተራራማና አውራ ጎዳናዎችን ሙሉ በሙሉ በመቆጣጠር ከመንግስት ኃይሎች እያጸዱ እንደሚገኙ ለማወቅ ተችሏል። ይህ በእንዲህ እንዳለ በርካታ የሰራዊቱ አባላት ከሰሜን ወሎ ሸሽተው ወደ ደሴ ከተማ አንዋጋም በማለት ወደ ደሴ ከተማን በጦር ማጥለቅለቃቸውን ተከትሎ አሁንም ገረገራና መቄት አካባቢ በሚደረገው አጠቃላይ የፋኖ እንቅስቃሴ 20 የሚሆኑ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ከነረዲዮናቸው እና አንድ ኮሎኔልን ጨምሮ የፋኖ ኃይሎችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ ላስታሳምነው ጽጌ ኮር ሜጀር ጀነራል ዋንታባተ ክፍለ ጦርን በመቄት ወረዳ ኮሎኔል ጨምሮ 20 የአድማ ብተና አባላት የፋኖ ኃይሎችን በተለይ የኮሎኔል ሰለሞን አሻግሬ ሻለቃን መቀላቀል መቻላቸውንና በርካታ የተተኳሾችንና የቡድን መሳሪያዎችን እንዲሁም የሬዲዮ መገናኛዎችን በመያዝ የፋኖ ኃይሎችን መቀላቀል መቻላቸውን ነው ለማወቅ የተቻለው። ይህ መረጃ እስከተጠናከረበት ጊዜ ድረስ የፋኖን ጥሪ እንደ መልካም አጋጣሚ በመጠቀም ከ20 በላይ በአንድ ከተማ ላይ የአድማ ብተና አባላት ለፋኖ እጃቸውን መስጠታቸውንና በተለይ በተለያዩ አካባቢዎች የመከላከያ ሰራዊቱ የአድማ ብተና የሚባለውን ኃይል አብሮ ውጊያ እንዳይካሄድ በማድረግ ቅሬታ በመካከላቸው የተፈጠረ መሆኑ
ታውቆ የአድማ ብተና ኃይሎች ባገኙት አጋጣሚ ሁሉ የፋኖ ኃይሎች ባሉበት አካባቢ ከነትጥቃቸው እጃቸውን እየሰጡ እንደሆነና አሁን ሚኒሻውን ብቻ ከፊት አሰልፎ መከላከያው ራሱን እየተከላከለ መሆኑን ነው ማየት የቻልኩት። መሳይ 5ኛ ቀኑን የያዘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ብዙዎችን ያስደነቀ በኢትዮጵያ ብቻ ሳይሆን በውጪ ያሉ መገናኛ ብዙሃን ጭምር ትኩረት የሳበ ትልቅ ተጋድሎ ነው ያደረገው። ድሉም በአገዛዙ መንደር ከፍተኛ ህመም እንደፈጠረ እየተረዳን እንገኛለን። ይሄ በራሱ በአገዛዙ መንደር በይፋ ድሉን ለማንኳሰስ የሚደረግ እንቅስቃሴ ባይኖርም በዲጂታል ሰራዊቱ አማካኝነት ግን ከፍተኛ የሆነ የማጠልሸትና ድሉን ለሌላ አካላት የመስጠት ፋኖች አይችሉም ሌሎች ናቸው የሚል መጽናኛ እንደዚሁ አጀንዳ ከፍተው በሰፊው ያራገቡት ይገኛሉ። ወደዛ እመጣለሁ። እንደው የወልዲያ ነገር እንዴት ነው? ወልዲያ ላይ ብዙ ኃይሉን አሰባስበዋል። ከላይም ከታችም ያሉትን ኦሮሚያ ክልል ያሉትንም ከደቡብም ቄለም ወለጋ ያሉትንም በሙሉ ሰብስቦ ወልዲያ አምጥቷል። ወልዲያ ላይ የሞት ሽረት አድርጎታል። እዛ አካባቢ ምንም አይነት የፋኖ የበላይነት እንዳይኖር ከፍተኛ የሆነ ትንቅንቁስ መግባቱን ነው የሰማነውና የወልዲያ ነገር እንዴት ነው? ደሴስ አካባቢ ያለው እንቅስቃሴ በተለይም ይሄ ደሴው እንቅስቃሴ ተጠናክሮ ውጤታማ የሚሆን ከሆነ አገዛዙ አማራ ክልልን ተቆጣጠርኩ ብሎ ዲስኩር ከሚያሰማባቸው ቀጠናዎች ዋነኛ የሆነው የደሴ ኮምቦልቻ መስመር በፋኖች እጅ ከገባ አጠቃላይ የአማራ ክልል ጦርነት መልኩን የሚቀይርና ወደ መሃል ሀገር የሚደረገው ግስጋሴ በተለይም ከሰሜን ሸዋ ካለው ኃይል ጋር በተቀናጀ ሁኔታ መሃል ሀገር ለመሄድ የሚያስችል ትልቅ አቅም የሚፈጥር ነውና እንደው የደሴውንም የወልዲያውንም ጉዳይ እንዴት ነው ማየት የሚቻለው? መሳይ አሁን የወልዲያ ጉዳይ እኮ በጣም የሚያሳስብ ጉዳይ አይደለም። አንደኛ በዚህ አሁን በነገርኩ አንድ ብቸኛ መግቢያ በር በኩል ተጠቅሞ ከፍተኛ ቁጥር ያለው ታንክ፣ መድፍ፣ ዙ 23 እንዲሁም ከባባድና የቡድን መሳሪያዎችን ይዞ ገብቶ ራሱን እየተከታተለ ነው። ከዚህ በፊት እኮ ሰማዩ ምድሩም ጠቧቸው በአየር ላይ ማንም ወፍ ዝር ማይልበት እኛ ሳንፈቅድ የወፍ በረራ እንኳን ማይካሄድበት አየር ኃይልን መስርተናል። እግረኛውም እኛ እያዘጋጀ ነው ያለው ኢትዮጵያ ውስጥ ለሚንቀሳቀሱ 5 እና 6 ክላሽ ይዘው ውር የሚሉ ኃይሎችን ላይ አይደለም ሌላ ትልቅ ሰፋ ያለ እቅድ አለን እያሉ እየተናገሩ ባለበት ሰዓት አሁን የጠቀስኩልህ በሰሜን ወሎ 8 ወረዳዎችን በ3 ቀን ብቻ 8 ወረዳዎችን እንዲሁ በቀላሉ የሚገመቱ ወረዳዎች አይደሉም። እነዚህ ወረዳዎች እጅግ በጣም ወታደራዊ ጠቀሜታ ያላቸው ቦታዎች በመሆናቸው ከእንግዲህ በኋላ እነዚህን አካባቢዎች ተመልሶ መከላከያ ሊይዘው አይችልም። ወልዲያ ከተማ ላይም ቢሆን የመከላከያ ሰራዊቱ ከአፋር በኩል አሰብን ለማጥቃት ብሎ እና የኢትዮጵያን ሕዝብ ለመደለል ብሎ ይኸው ከባባድ መሳሪያዎችን ትልልቅ ሚሳኤሎችን ይዤ ወደ አሰብ እየተንቀሳቀስኩ ነው ብሎ አቅጣጫ ለማስቀየር ያደረገው እንቅስቃሴ ከሽፎበት ያንን ሙሉ ሰራዊት አጠቃላይ በደቡብ ክልል፣ በሶማሌ ክልል፣ በኦሮሚያ ክልል ያለን አጠቃላይ መድፈኛ፣ ታንከኛ፣ አጠቃላይ የከባድ መሳሪያና ሜካናይዝ ኃይሉን በአፋር በኩል አድርጎ በሚሊ አድርጎ አንደኛ ኮምቦልቻ ያስገባል፣ ሁለተኛ ደግሞ በወልዲያ በኩል በሐራ በኩል ወልዲያ ያስገባ ከፍተኛ ቁጥር ያለው ሰራዊት ትርምስ ቢያደርግም የፋኖ ኃይሎች ጥቁር ውሃ ላይ የጎንደር መውጫ ተብሎ የሚጠቀሰው አካባቢ ላይና ወደ ትግራይ መውጫ ያለውን መንገድ ሙሉ በሙሉ ጉሮሮን አንቀው ይዘውታል። ከእንግዲህ በኋላ አንድ ብቸኛ የምትቀረው ነገር በዚህ በሐራ በኩል የሚሄደውን መንገድ መቁረጥ ብቻ ነው የሚጠበቅባቸው። ከዛ በኋላ ወልዲያ ሰራዊቱ እዛ ቢቀመጥ ምን ያደርጋል? በቃ ልክ እንደ ግሸን ደብረ ከርቤ ገዳም አካባቢ 3 ሻለቃ ተከቦ እባካችሁ መውጫ አጠናልና እጅ እንሰጣለን ብሎ እንደለመናቸው ሁሉ ወልዲያን የዛ አይነት ፋንታ እንደሚገጥማት ነው። አልፎ እኮ ቦሩ ሜዳ ገብቷል የፋኖ ኃይል። ቦሩ ሜዳ ማለት ከደሴ ከተማ አፍንጫ ስር ነው። 5 ኪሎ ሜትር ከከተማው ርቀት ላይ ከደሴ ከተማ ላይ ፋኖ እየተተራመሰና ምሽግ እየቆፈረ አካባቢውን ደሴን ዙሪያ ጥንጥም በ5 እና በ6 ቀለበት ውስጥ አስገብቶ እንቅስቃሴ እያደረገ ባለበት ሰዓት ወልዲያ ላይ ያን ያክል ጦር ይዞ ሂዶ ምን ፋይዳ አለው? ከዚህ በፊት እኮ እነሱ ነው ሲፈነሸነሹበት እንደፈለጉ ወንጀል ሲፈጽሙበት የነበረው። ዛሬ መውጊያ መውጫ አጠው የሚኒሻ ኃይሉ ከመከላከያ ጠፍቶ ወደ ደሴ እስከገባባቸው ድረስ የሐይቅ፣ የመርሳ፣ የውርጌሳ፣ የውጫሌ፣ የይስማ ንጉስ ከተሞች በፋኖ ቁጥጥር መሃል ላይ ያሉ ከተሞች በፋኖ ቁጥጥር ስር ውስጥ ገብተው ወልዲያ ከተማ ላይ ውጊያ ቢያደርግ ከመላላት ውጭ ሌላ ምርጫ የለውም። ምናልባትም ውጊያው 15 ቀንም 20 ቀን ቢወስድም በአንድ ጎዳና ብቻ ላይ ወልዲያን ይዞታውን አስከብሮ ለመቆየት ይቸግረዋል የሚል እምነት ነው ያለኝ። ወልዲያም ስትራቴጂካዊ ቦታ አይደለችም። ከጋሸና ከላሊበላ
ከላሊበላ ከሙጃ ከተሞች በላይ ስትራቴጂክ ከተማ አይደለችም። ነገር ግን የፋኖ ኃይሎች ሸዋ ድንበር ድረስ ዘልቀው ሄደዋል። ከሌሎች ወንድሞች ሌሎች ደክመዋል እና እሱን ለውጤት እያመጣ ያለው የሻዕቢያ ኃይሎች ኮሎኔሎች እየመሩት የመጣ ኃይል አለ። ከ55 በላይ ደግሞ የትግራይ ኃይሎች ወይም የህወሓት የትህነግ ታጣቂዎች አማራ ክልል ገብተው እነሱ ናቸው ያጠቁም በማለት አየር ምድሩ ሞልተውት ነው የሚገኙት የመከላከያ ደጋፊ የዲጂታል ሚዲያዎች። ነገር ግን ወደኋላ ዞር ስንመለስ እነዚህ ተማረኩ የተባሉት የትህነግ ኃይሎች ከዚህ በፊት ከ3 ዓመት በፊት በፌደራል መንግስቱና በህወሓት አማካኝነት የተደረገውን ጦርነት ላይ የተማረኩ የትህነግ ኃይሎች ያኔ በሚዲያ የቀረበውን ነው አሁን አውጥተው ልክ የህወሓት ኃይሎች ከፋኖ ኃይሎች ጋር ግንባር በመፍጠር መከላከያ ሰራዊቱን አጠቁት እያለ ያለው መሳይ እኔ እንደማምነው የፋኖ ኃይል ከሰይጣንም ጋር ቢሆን ይሄን ስርዓት ለመጣል ቢተባበር ክፋትና ተንኮል የለውም። ነገር ግን የአማራ ክልልን ህዝብ ጀግንነት ለማሳነስ ሐሞታቸውን የፈሰሰ ነው የውጊያ አቅም የላቸው ማጥቃት አይችሉም የሚለው በህብረተሰቡ ዘንድ ለማስረጽ ካልሆነ በስተቀር የፋኖ ኃይሎች ነው በ3 እና በ4 ቀናት ውስጥ አፈር ድሜ ያበላ ወደ ደሴ ከተማ እንዲከማች ያደረገው። በዋናነት እኮ የምሬ ወዳጅ ጦር ያደረገው ነገር ዋነኛ ነገር በሁሉም የውጊያ ቀጠናዎች ላይ ውጊያ መክፈት አይደለም። በጣም የመከላከያ ሰራዊት ተከማችቶ በሚገኝባቸው ዋናና ወታደራዊ ጠቀሜታ ካላቸው ከባባድ ምሽጎች ላይ በ3 ቀናት ውስጥ ጥቃት ፈጽሞ በአንድ አካባቢ እንዲሰበሰቡ ካደረገ በኋላ መጨረሻ ጋሸናና ወልዲያ ብቻ ነው የቀረችው። በጋሸናም ተከቧል፣ ወልዲያም ተከቧል፣ ደሴም ከተማ ተከቦ ነው የሚገኘው። ቦሩ ሜዳ ማለት ደሴ ገብተዋል ማለት ነው። አልፈው ወደ ምዕራብ አቅጣጫ ወይም ምዕራብ ወሎ የሚባለው በቦረና አካባቢ ከፍተኛ ጥቃት እየፈጸሙ ነው የሚገኙት። በተደረገ ውጊያ ኮሎኔሎችን ጨምሮ በርካታ ወታደራዊ አመራሮች በመካነ ሰላም አካባቢ እንደተማረኩ መረጃዎች እየደረሱን ነው። ስለዚህ የደጋፊ ሚዲያዎች የፈለጉትን ያክል የፕሮፓጋንዳ ዜናቸውን ቢያሰራጩ የአማራ ህዝብ ትግል ወደማይቀለበስበት ደረጃ ላይ ደርሷል። ይሄን ነው ማለት የምችለው መሳይ። ቀደም ሲል ያነሳው ነገር ነው የአገዛዙ የብልጽግና መንደር ነዋሪዎች በከፍተኛ ብስጭት ውስጥ እንዳሉ በተለያዩ መንገዶች ማረጋገጥ ተችሏል። ለ2-3 ቀናት በጸጥታና በፍርሃት ውስጥ ሆነው ከቆዩ በኋላ ከበላይ በተሰጣቸው ትዕዛዝ በሜንስትሪም በዋናዎቹ የቴሌቪዥንና የሬዲዮ ጣቢያዎች ሳይሆኑ በዚህ በዲጂታል ሰራዊቱ አማካኝነት ሐሰተኛ መረጃዎች እንዲሰራጩ ትዕዛዝ ተሰጥቷቸው ይህንን ማሰራጨት መጀመራቸውን የተረዳ ነው። ቀደም ሲል አንተ እንደገለጽከውም ይሄ የወሎው ታላቅ ድል የመጣው በፋኖች አቅም ሳይሆን ሌሎች ኃይሎች ከጀርባ ገብተው ነው፣ ስልጠና ሰጥተዋቸው በሰልጣኞች ገብተው እቅድ አውጥተው ራሳቸውም ተሳትፈው የሚሉ የተለያዩ ሰበብ